ሰላም ቤተሰቦች እንዴት ናችሁ? ሰላም እንዴት ናችሁ? ሁሉ ሰላም ነው አለን። እግዚአብሔር ይመስገን። እንዴት ናችሁ? ዛሬ ለየት ያለ ዝግጅት ማለትም በኦንላይን ገንዘብ የሚሰራበት አንድ ፕላትፎርም ነው። ይህ ፖፖ ፕላትፎርም ይባላል። በዚህ በፖፖ ፕላትፎርም ዙሪያ ቀለል ያለ አሪፍ የሆነ ዝግጅት አለኝ። ይህንን ዝግጅት እንድትከታተሉ አሳስባችኋለሁ። ይህን ዝግጅት ከመከታተላችሁ ወደ ዝግጅቱ ከመግባታችን በፊት በመጀመሪያ ደረጃ ላይ ሰብስክራይብ፣ ላይክ ብታደርጉልኝ በጣም ደስ ይለኛል። ምክንያቱም ከሱ ፊድባክ ተነስቼ የተሻለ ነገር እየሰራላችሁ እሄዳለሁ። ቀጥታ ወደ ፕላትፎርሙ እንሄዳለን። ወደ ፕላትፎርሙ ስንሄድ እዚህ ጋር ስልካችሁ ላይ ፖፖ ፕላትፎርምን ዳውንሎድ ካላደረጋችሁ ከፕሌይ ስቶር ወይም ደግሞ እየሰሩ ካሉ ልጆች ሊንክ እንዲልኩ በማድረግ ፕሌይ ስቶር ላይ ሄዳችሁ ፕሌይ ስቶር እንዲከፍታችሁ ፕሌይ ስቶራችሁን ስትከፍቱ ሰርች ማድረጊያ በተኖች አሉ። ሰርች ማድረጊያ በተኑን ማለትም ሰርች ማድረጊያዋን አይከን እሷን ነክታችሁ ፖፖ ብላችሁ ሰርች ማድረግ ትችላላችሁ። ፖፖ ላይ ብሎ ይመጣል። እሱን ሰርች በማድረግ እሱ ሲመጣላችሁ እሱን ኢንስታል ታደርጉና ወደ ስልካችሁ አፕሊኬሽን መቀመጫ ስፍራ ላይ ይመጣላችኋል ማለት ነው። ልክ እንደኔ እዚህ ጋር ለምሳሌ የፖፖ ፕላትፎርም እኔ ጋር አለ። ከዚህ በፊት የከፈትኩት ትልቁ አካውንት ያለ የምጠቀምበት ማለት ነው። ያ ማለት ገንዘብ እያወጣሁ እየሰራሁበት የምጠቀምበት ፕላትፎርም ነው። እሱን በመጠቀም አዲስ አካውንት እንዴት መክፈት እንዳለባችሁ ለአዳዲሶች አሳያችኋለሁ። በሊንክ ከሆነ ያው ኤጀንት ሊኖራችሁ ይችላል። ከሌለም ደግሞ ዝም ብሎ ሊንኩ ደርሷችሁ ያንን ኤጀንት የማታገኙበት ሁኔታ ላይ ካላችሁ የተሻሉ ነገሮችን ለማሳየት እሞክራለሁ። ስትከፍቱ ምንድነው ቀጥታ ፕላትፎርሙን ዳውንሎድ ያደረጋችሁትን ፕላትፎርም ትነኩታላችሁ። ስትነኩ መጀመሪያ ላይ እንደዚህ አይነት ፕሪፌስ አይመጣም። ስትነኩ ምንድነው የሚመጣው? እዚህ ከታች አምስት አይከኖች አሉ። ከአምስቱ አይከን እዚህ ጋር ምነካውን አሻንጉሊት የሚመስል ከሜሴጅ ጎን ያለች አሻንጉሊት የምትመስል አይከን አለች። እሷን አሻንጉሊት እንዲነካለን። ከነካን በኋላ አሻንጉሊቷን ከነካን በኋላ ቀድመን የኔን ስዊች ኦፍ እናደርጋለን። ይቅርታ አድርጉልኝና ይሄ አሻንጉሊቱ ጋር እናንተ ስለማይወስዳችሁ እዚህ ጋር በነገራችን ውስጥ ፖፖ ፕላትፎርም ከዚህ በፊት ሌላ አካውንት አድ እንድናደርግ አይፈቅድም ነበር። አሁን አዲስ አሰራር አምጥቶልን ስዊች አካውንት አድርገን ሌላ አካውንት አድ እንድናደርግ ይፈቅድልናል እና ስዊች አድርጋለሁ አዲስ አካውንት ለመክፈት ማለት ነው። ምን ይላል እዚህ ጋር ከታች አካውንቶችን የከፈትኳቸውን ማየት ትችላላችሁ። 1 2 3 4 አካውንት ከፍቻለሁ። አሁን አምስተኛውን አዲስ ልከፍት ነው። አድ ኦር ሬጂስተር አን አካውንት ይላል ከታች እሱን እንነካለን። ከዛ ይሄ ፕሪፌስ ይመጣል። አዲስ ለምትከፍቱ ለእናንተም እንዲህ አይነት ፕሪፌስ ነው የሚመጣው። መጀመሪያ ላይ እንዲህ ይመጣል። ስለዚህ በጉግል ብትከፍቱ ደግሞ የተሻለ ስለሆነ ሎጊን ዊዝ ጉግል፣ ሎጊን ዊዝ ፌስቡክ፣ ሎጊን ዊዝ ኢንስታግራም እያለ አማራጮችን ይሰጠናል። ሎግኢን ዊዝ ጉግል እንላለን። ጉግል አካውንት ከሌለን ጉግል አካውንት ክሬት ማድረግ ይኖርብናል። ጉግል አካውንት ክሬት ለማድረግ ደግሞ ብዙ የሚፈጅ ነገር የለውም። ጉግል አፕሊኬሽናችሁን ትነኩታላችሁ። ከዛ በኋላ ከላይ ጫፍ ላይ የሰው ምልክት ወይም ደግሞ የጉግል አካውንት የሚቀመጥበት ምልክት አለች። ላይ የሰው ምልክት ያለችው ጫፍ ላይ እሷን ትነካላችሁ ወይም ሎጊን ይላችኋል።
ሎጊን ትላላችሁ። ሎጊን ስትሉ አካውንት ስለሌለው ጎግላችሁ ወይም ደግሞ አካውንት ካላችሁም ደግሞ በዋናው አካውንት ያልከፍትም አዲስ ከፍታለሁ በአዲስ ጎግል አካውንት ከፍታለሁ ብላችሁም ካሰባችሁ አድ አካውንት ብላችሁ ወይም ደግሞ አዲስ ከሆናችሁ ሎጊን ስትሉ ክፍት ቦታ ያመጣላችኋል። ከዛ ክሬት አካውንት የሚለውን ትነካላችሁ። ክሬት ካላችሁ በኋላ ስማችሁንና ለክሬት ስትሉ ለፐርሰናል ዩዝ ነው ወይስ ለፎር ወርክ ምናምን ብሎ ይጠይቃችኋል። ፐርሰናል ዩዝ ብላችሁ ትነካላችሁ። ከዛ ደግሞ ስም አስገቡ ይላል፣ ታስገባላችሁ። ከዛ ደግሞ ያለ ከስማችሁ በኋላ ምንድነው ዓመተ ምህረት የተወለዳችሁበትን ዓመተ ምህረት እንደዛ አይነት ነገሮች ይጠቃል። ዓመተ ምህረቱ ታስገቡለታላችሁ። ከዛ በኋላ ፓስወርድ ማለት አማራጭ ያመጣል። የጎግል ኢሜል አካውንት አማራጮችን ይሄኛውን የሚለውን ያመጣል። እገሌ ገሌ @gmail.com እገሌ ገሌ @gmail.com ብሎ ያመጣል። እዛ እገሌ ይሁንልኝ ብላችሁ የሚመቻችሁን ትመርጡና እዛ በሱ ኢንተር ትላላችሁ። ከዛ አካውንቱን ወደ መክፈት ይሄዳል። ከዛ ፓስወርድ አስገቡ ይላል። ፓስወርድ ታስገባላችሁ። እዛ አግሪ ትላላችሁ። አካውንቱ ክሬትድ ሆነ፣ የጎግል አካውንት ማለት ነው። ሶ የጎግል አካውንት ክሬትድ ካደረጋችሁ በኋላና አካውንት ላላችሁ እዚህ ጋር ደርሰናል። የፖፖ ፕላትፎርም እንደዚህ አማራጭ ያመጣል። ሎጊን ዊዝ ጎግል፣ ሎጊን ዊዝ ፌስቡክ፣ ሎጊን ዊዝ ኢንስታግራም ይላል። ሌተስት አገባብ የሚሆነው በጎግል ብትገቡ በጣም የቀለለ ነው። እዛ ሎጊን ዊዝ ጎግል ትሉና ትነካላችሁ። ከዛ አክሴፕት ትላላችሁ። ዩዘር አግሪመንት ብሎ ያመጣል። አክሴፕት ትላላችሁ። ቀጥታ ይከፍትልናል ማለት ነው። ይኸውና አማራጭ አመጣ። በየትኛው አካውንት ልክፈትልህ ብሎ አመጣ። ብዙ አካውንት ካላችሁ እንደዚህ ነው የሚያመጣው። እኔ ብዙ የጎግል አካውንቶች ስላሉኝ አማራጭ እየሰጠኝ ነው ማለት ነው። ባልከፈትኩት አካውንቴ እከፍታለሁ፣ ታች ባለው አካውንቴ እከፍታለሁ ማለት ነው። ሰርች እያደረገ ነው። ትንሽ ኔትወርክ ፋስት አይደለም። ኦልሞስት እየከፈተ ነው። ከዛ እንደዚህ አይነት ፕሪፌስ ያመጣልናል። አያችሁ እዚህ ጋር ምን አመጣልን? ቀጥታ አዲስ ከፍቱ ፕላትፎርሙ አዲስ ሲሆን ምንድን ነው የሚከፍተው? ወደ እንትን ነው የሚወስዳችሁ፣ ላይቭ ላይ ወዳሉ ሰዎች ጋር ነው የሚወስዳችሁ። ይሄ አዲስ እየተከፈተ ያለ ባክ ልበልና አዲስ እየተከፈተ ያለ አካውንት ነው። ኦኬ ቀጥታ ወደ ምን ትገባላችሁ? ፌስ አውተንቲኬሽን እና ሚል አለ ከታች ፕሮፋይላችሁ ስር ከታች ፎሎ አስ ምናምን ብሎ ፌስቡክን፣ ቲክቶክን እና ዩቲዩብን ያመጣል። ከሱ ከፍ ብሎ ባለው AUTH ሚል አለ። AUTHን ተነካላችሁ። ከዛ ምን ያመጣል? ፌስ አውተንቲኬሽን ስጡ። ማይ አውተንቲኬሽን ይልና ከጫፍ AUTH ይላል። ከዛ ማይ አውተንቲኬሽን ይላል። ከታች ደግሞ ፌስ አውተንቲኬሽን እና ባይንድ ፎን ይላል። መጀመሪያ ፌስ አውተንቲኬሽን ነክታችሁ ፊታችሁን ትሰጣላችሁ። እኔ መስጠት አልችልም ከዚህ በፊት ሌላ አካውንቴ ላይ ስለሰጠሁኝ እና ባይንድ ፎን ይላል። ከዛም ባይንድ ፎን የምታደርጉት ፎናችሁን ታስገባላችሁ። ስታስገቡ በቴክስት ወይም ደግሞ በዋትሳፕ ወይም ደግሞ በኢሜይል እንዲመጣላችሁ አማራጭ ሲሰጣችሁ ዋትሳፕ ቢሆን በጣም የተሻለ ፋስት ይሆናል። ምክንያቱም ኢሜይላችሁ ሊያስቸግራችሁ ስለሚችል ከኢሜይል ደግሞ እንዴት ቴክስት ማውጣት
እንደምትችሉ ስለማታውቁ ሰዎች ትቸገራላችሁ። ስለዚህ ዋትሳፕ ደግሞ ቀለል ያለ ስለሆነ ቀጥታ ይልክላችኋል፣ አውቶፊል ያደርጋል። ካልሆነም ደግሞ ሜሴጁን በቀላሉ ሁኔታ ስለሚያስቀምጥላችሁ ዋትሳፕ ይሻላችኋል። ዋትሳፕ ትመርጡና በዋትሳፕ ይገባል። እዛ እሱን ስታስገቡ ፎን ሰክሰስፉሊ ባይንድድ ይላል። ፌስ አውተንቲኬሽንም እዛው ፊታችሁን ብርሃን ባለበት ቦታ ላይ ቆማችሁ ዋይፋችሁ ወይም ዳታችሁ አሪፍ በሆነ ሰዓት ፊታችሁን ወደ ብርሃን ባለበት ቦታ ላይ ፌስ አውተንቲኬሽን ስትነኩ ምን ያመጣል? ፊታችሁን ጠጋ አድርጋችሁ ቀረብ ብላችሁ እንድታሳዩት ይፈልጋል። እዛ አሻንጉሊት ልትመጣ ትችላለች፣ ላትመጣም ትችላለች። አሻንጉሊት ከመጣች ፊትን ወደ ግራ፣ ወደ ቀኝ፣ ወደ ላይ፣ ወደ ታች እናም ደግሞ አፍን ከፈት፣ ምላስን አውጣ ምናምን፣ አይንን ብሊንክ ወይም እንዲጨፈን አድርግ ትላለች። ያንን ታደርግላታለህ ወይም ታደርግላታለሽ። ከዛ በኋላ ምን ያደርጋል? ፌስ አውተንቲኬሽን ሰክሰስፉል ብሎ ይቀበላል። ሰክሰስፉሊ አክሴፕትድ ትሆናላችሁ ማለት ነው። እዛ ከዚህ እንወጣና ከዚህ በመውጣት ማይ ኤጀንሲ የሚላለ ማይ ኤጀንሲ የምልበት ቦታ እቺ አሁንም እዛው ፕሮፋይላችሁ ላይ ሆናችሁ ነው። ማይ ኤጀንሲን ትነካላችሁ። ማይ ኤጀንሲን ስትነኩ ማለትም ማይ ኤጀንሲ ማለት ይሄኛውን ፓርት ትነኩታላችሁ። ማይ ኤጀንሲ ስትነኩ ቀጥታ ይወስዷችሁና ኤጀንት አይዲ እንድትሞሉ ያደርጋችኋል። ይሄ እዚህ ጋር የሚቀመጠው የእናንተ አይዲ ሳይሆን የኤጀንት አይዲ ነው። ለምሳሌ እኔ ኤጀንት ስለሆንኩኝ የኤጀንት አይዲ የኔን አስገባለሁ። ለምሳሌ 46 45 65 37 ከዛ ምን ይላል? ፕሊዝ ስሜን አመጣ፣ የኔን ኤጀንት ስም አመጣ። ከዛ ፕሊዝ ኢንተር ኤጀንት አይዲ ይላል። ኢንተር አደርጋለሁ ማለት ነው። ኢንተር ሳደርግ ከዛ እታች የራሴን እንትን ጽፎልኛል። ይሄ ኮድ አስገብቶላችኋል። ከዛ በኋላ ፕሊዝ ኢንተር ኤጀንት አይዲ ይላል። ኢንተር ኤጀንት አይዲ ይላለው። ከዛ ኮንግራጁሌሽን ኮንፊርም አደርጋለሁ። አሁን ለመክፈት ስላልፈለኩኝ ነው። ኮንፊርም አደርጋለሁ። ከዛ በኋላ ምን ያደርጋል? ኮንግራጁሌሽን ይላል። ከዛ ምን ብላችሁ ትወጣላችሁ? ባክ ብላችሁ ትወጡና ምንድነው ስራችን የምትሉ ከሆነ ስራው በፖፖ ፕላትፎርም ላይ ዲጂታል ኮይን መሰብሰብ ነው። ዲጂታል ኮይን ነው ስራው የሚሰራው። ዲጂታል ኮይን እንዴት ነው የሚሰበሰበው? ዲጂታል ኮይን እንዴት ነው የሚሰራው ለምትሉ በቀላሉ ቀለል ያለ ማስረዳት የሚችልበት መንገድ አለኝ። በቀላሉ ደግሞ ቶሎ ብላችሁ እንዴት ኤጀንት እንደምትሆኑ በቀላሉም ደግሞ እንዴት ውጤታማ ገንዘብ እንዴት እንደምትሰሩ በቀላሉ ነው ማሳያችሁ። ስለዚህ ለዛሬ ባለን ፕሮግራም በዚሁ ጨርሳለሁ። ሰብስክራይብ ማድረግ አትርሱ። ፎሎ ማለት ላይክም ሼርም ኮመንት ማድረግ አትተው። ምክንያቱም ሰፋ ያለ ነገር አቀርብላችኋለሁ ከዚህ በኋላ በፕላትፎርም ዙሪያ የተለያዩ ፕላትፎርሞች ማለትም ገንዘብ የሚሰራባቸው ፕላትፎርሞች አሉ። ቲክቶክ እንዴት እንደምትከፍቱ፣ ዩቲዩብ ደግሞ እንዴት እንደምትከፍቱ ትክክለኛ ኢንተርናሽናል የሆነ ማለት ብራንድ አካውንት ዩቲዩብ ላይ እንዴት መክፈት እንደምትችሉ፣ ሌላም ደግሞ ኢንስታግራምን መክፈት የምትፈልጉ ሰዎች ካላችሁ እነሱን አሳያችኋለሁ። እንዴትም ገንዘብ እንደሚሰራ፣ እንዴት ሰብስክራይበር እንዴት ማግኘት እንደምትችሉ ፕላስ ቲክቶክ ደግሞ ኢንተርናሽናል አድርጋችሁ ከፍታችሁ ብራንድ አካውንት ከፍታችሁ እንዴት መጠቀም እንዳለባችሁ ስለማሳያችሁ ወይም ደግሞ ከኔ የሚለቀቁ የተለያዩ ቲፖች እናንተ ጋር እንዲደርሱ ከፈለጋችሁ ሰብስክራይብ ማድረግ አትተው። ሰብስክራይብ ካደረጋችሁ በኋላ ደግሞ የደውል ምልክቷን ተጫኑ። የደውል ምልክቷ አስፈላጊ ነች። ኦል በሉ። የደውል ምልክቷን ስትጫኑ ኦል ብሎ ይመጣል። ከዛ በኋላ ከኔ የሚለቀቅ ነገር ይደርሳል። እንዲሁም ደግሞ በእኔ ስር የሚለቁ ልጆች አሉ።
ከእነሱ የሚለቀቁ ነገሮችም መረጃዎችም እናንተ ጋር ይደርሳል። ኤኒዌይ ዩቲዩብ ላይ በመስማት ነው ብዙ የምታተርፉት። ስለዚህ ሰብስክራይብ ማድረግ እናንተን አይጎዳችሁም። እኔም ብቻ አይደለም ጥሩ ነገር የሚሰሩ ሰዎችን ሰብስክራይብ አድርጉና ተከታተሏቸው። ገንዘብ መስራት የምትፈልጉ ከሆነ ብቻ፣ ለመዝናናት ከሆነ አያስፈልግም፣ ማለፍም ትችላላችሁ። ላይክ አድርጋችሁ ዝም ብላችሁ መሄድ ትችላላችሁ፣ ቪው አድርጋችሁ ማለት ነው። ካልሆነም ደግሞ ገንዘብ ለመስራትና ራሴን ልለውጥ የምትሉ ዝም ብሎ እንዲሁ ቀላል ለውጥ አይደለም። በዚህ በፖፖ ፕላትፎርም የሚመጣ ለውጥ ቀላል አይደለም። በቃ ስለዚህ እዚህ ላይ ወጥራችሁ መስራት የምትፈልጉ ከሆነ ንገሩኝ፣ አሳያችኋለሁ። አመሰግናለሁ።